ሰላም እንዴት ናችሁ? የአይቴክ ቲዩብ ቤተሰቦች በፓርት 1 ኦር በሴሽን 1 ሰርቨር ኮንፊግሬሽን የተለያዩ ጥያቄዎችን አይተናል። ዛሬ ደግሞ ከዛ የቀጠለ ጥያቄ እናያለን። በባለፈው ክላስ ለማስታወስ ያህል ለክሊያንትና ለሰርቨር ኮምፒውተር እንዴት ኔም መስጠት እንችላለን ወይም ስም እንዴት መቀየር እንችላለን የሚለውን አይተናል። ከዛ በመቀጠልም አይፒ አድሬስ እንዴት ለሁለቱም ኮምፒውተሮች ለክሊያንትም ሆነ ለሰርቨር ኮምፒውተር እንዴት አይፒ አድሬስ እንደምንሰጥ አይተናል። አይፒ አድሬስ ከሰጠን በኋላ ኮኔክቲቪቲ ቼክ አድርገናል። ሰርቨር እና ክሊያንቱ ኮኔክት መሆኑን ቼክ አድርገናል። በመጨረሻም አክቲቭ ዳይሬክተሪ ዶሜን ሰርቪስ ኢንስቶል አድርገን እንዲሁም ኮንፊገር አድርገን ነበር ያቆምነው። ይሄ ማለት hightech.edu የሚለውን ዶሜን ክሬት አድርገን ክላሱን የጨረስነው። በዛሬ ሴሽናችን ደግሞ ኦር በፓርት 2 አክቲቭ ዲኤችሲፒ እንዴት ኢንስቶል እናደርጋለን እንዲሁም ኮንፊገር እናደርጋለን የሚለውን እናያለን። ይሄን ለማድረግ ዲኤችሲፒ ኔም ይኖራል፣ ስኮፕ ኔም፣ አይሲቲ፣ አይፒ አድሬስ ሬንጅ ይኖረናል 192.168.1.3 እስከ 50 እንሰጠዋለን። ኤክስክሉድ የሚደረግ አይፒ አድሬስም ይኖራል 192.168.1.3 እስከ 20 ኤክስክሉድ እናደርጋለን። ሪዘርቭ አይፒ አድሬስ ክሬት እናደርጋለን ለክሊየንት ማሽን። መጨረሻ ላይ ክሊያንት ኮምፒውተር ላይ ሆነን ዶሜኑን እንዴት ጆይን እናደርጋለን የሚለውን እናያለን ማለት ነው። ይሄን ለማድረግ ወደ ክሊያንት ኮምፒውተራችን እንሄዳለን። ከዛ ኔትወርክ ምልክቷ ላይ ራይት ክሊክ እናደርጋለን። ከዛ ኦፕን ኔትወርክ እንደ ኢንተርኔት ሴቲንግ የምትለዋን እንገባለን። ከዛ ቼንጅ አዳፕተር ኦፕሽን ኢንተርኔት የምትለዋ ላይ ራይት ክሊክ፣ ፕሮፐርቲ፣ ኢንተርኔት ፕሮቶኮል ቨርዥን 4። ከዛ ከዚህ በፊት በማኑዋሊ ስንሰጥ የነበረውን አውቶማቲካሊ እንዲቀበል እናደርጋለን። ኦኬ ብለን እንወጣለን። ከዛ ክሎዝ። ወደ ሰርቨር ኮምፒውተራችን በመግባት አድ ሮልስ እንላለን። ኔክስት፣ ይሄኛው ሰርቨር ላይ ነው ኢንስቶል የምናደርገው። ኔክስት፣ ከዛ ዲኤችሲፒ ሰርቨር የምትለዋል ቼክ እናደርጋለን። አድ ፊቸር፣ ኔክስት ኢንስቶል። አሁን ኢንስቶል እያደረግን ነው ማለት ነው። ኢንስቶል አድርጎ ከጨረሰ በኋላ ደግሞ ወደ ኮንፊግሬሽኑ እናልፋለን ማለት ነው። ይሄ ጨርሷል። ስለዚህ ምንድነው የምንለው? ክሎዝ ብለን ቱልስ ዲኤችሲፒ፣ አሁን ኢንስቶል ስላደረግን ዲኤችሲፒ መጥቷል። ከዛችኛውን ሰርቨር የምትለውን ኤክስፓንድ እናደርጋለን። ከዛ አይፒ ቨርዥን 4 IPv4 ላይ ራይት ክሊክ እናደርጋለን። ራይት ክሊክ ኒው ስኮፕ፣ ኔክስት። ስኮፕ ኔም ነው የምንሰጠው ማለት ነው። አይሲቲ የሚለው ስኮፕ ኔም ስጡ ተብለዋል ጥያቄው ላይ። ስለዚህ አይሲቲ እንላለን። ኔክስት። ከዛ አይፒ አድሬስ ሬንጅ ስታርት አይፒ አድሬስ እና ኢንድ አይፒ አድሬስ ከ192.168.1.3 እስከ 50 የሚለው ነው የተሰጠን። ስለዚህ ምንድነው የምናደርገው? ስታርት አይፒ አድሬስ 192.168.1.3፣ ኢንድ አይፒ አድሬስ ደግሞ የመጨረሻ 192.168.1.50። ኔክስት እንላለን። 50 ስለተሰጠን ነው 50 ያልነው። ከዛ ኔክስት ነው የምንለው። ከዛ ኤክስክሉድ የምናደርገው አይፒ አድሬስ እንሰጠዋለን። እዚህ ጋር ኤክስክሉድ አድርጎ የተባልነው 192.168.1.3 እስከ 50 ያለውን እስከ 20 ያለውን ኤክስክሉድ እናደርጋለን ማለት ነው። 192.168.1.3 እስከ 192.168.1.20 ከዛ አድ እንላለን። ጂኛው አይፒ አድሬስ ኤክስክሉድ ነው የምትደረገው ማለት ነው። ከዛ ኔክስት
ምን የምናስተካክለው ነገር የለም። ኔክስት ብለን ነው የምናልፈው። መጨረሻ ላይ ፊኒሽ ካልን በኋላ ስኮፕ ላይ ክሊክ ስናደርግ እዚች ጋር ያያችሁት አይደል? አድ ያደረግነው አይፒ አድሬስ ሬንጁ 192.168.1.3 እስከ 50 ያለው አይፒ አድሬስ ሬንጃችን ነው። ኤክስ ያለባት ምንድነች? ኤክስክሉድ የተደረገች ነች ማለት ነው። ሪፍሬሽ እንላለን ለክሊያንቱ እንዲሰጥ። ይሄ ማለት DHCP ኢንስቶል ማድረግ ማለት ዳይናሚካል ሆስት ኮንፊግሬሽን አይፒ አድሬስ ሰርቨሩ አውቶማቲካሊ ራሱ ለክሊያንቱ እንዲሰጥ ማለት ነው፣ ማድረግ ማለት ነው። ይሄ ማለት ከዚህ በፊት ማኑዋሊ ነበር አይደል ስንሰጥ የነበረው። አሁን ግን አውቶማቲካሊ ሰርቨሩ ለክሊያንቱ ምን ይሰጣል ማለት ነው? አይፒ አድሬስ ይሰጣል ማለት ነው። አሁን ደግሞ ክሬት ሪዘርቭ አይፒ አድሬስ ለክሊያንት ማሽን እንሰጣለን። ወደ ሰርቨር በመሄድ DHCP ቱልስ DHCP ከዛ ሰርቨሯን ኤክስፓንድ እናደርጋለን። ሰርቨር ፒሲ የምትለዋል ኤክስፓንድ፣ ከዛ አይፒ ቨርዥን 4 ከዛ ሪዘርቬሽን የምትለዋ ላይ ራይት ክሊክ ኒው ሪዘርቬሽን እዚች ጋር ሪዘርቬሽን ኔም እንሰጠዋለን። ለምሳሌ ክሊያንት ፒሲ ኦር ክሊያንት ማሽን ብንል አንድ ኔም ስም እንሰጠዋለን። ክሊያንት ፒሲ ሪዘርቭ የሚደረገው አይፒ አድሬስ ደግሞ 192.168.25 ጥያቄው ላይ እንደዚህ ስለተባልን ነው። ማክ አድሬስ የሚለውን ወደ ክሊያንት ፒሲያችን በመመለስ ኢንተርኔት ምልክቷ ላይ ራይት ክሊክ እናደርጋለን። ከዛ ቼንጅ አዳፕተር ኦፕሽን ኔትወርክ ላይ ራይት ክሊክ ዲቴይልስ። ከዛ ምንድነው ማክ አድሬስ ነው የተጠየቅነው አይደል? ማክ አድሬስ እና ፊዚካል አድሬስ ተመሳሳይ ነው። ጂኛው 00-0C-29-7A-FF-B7 የምትሏን እዚች ጋር እናመጣትና እንጽፋለን ማለት ነው። እዛ ላይ ያለውን ሳንሳሳት በትክክል እዛ ላይ ያለውን ነው የምንሞላው ማለት ነው። እቺኛውን ሳንሳሳት በትክክል እዚች ጋር እንሞላለን። ከዛ አድ እንላለን። አድ ተደርጓል ማለት ነው። ክሎዝ ብለን ብንወጣ እና ሪዘርቭ ብናይ አያችሁት አይደል? እዚች ጋር ለክሊያንት ፒሲ ማሽን ኔማችን ምን አድርጓል? ክሊያንት ፒሲ ብለን ጽፈናል። ያው አሁን ሊዝ አድርጎታል ማለት ነው። ወደ ክሊያንት ኮምፒውተራችን ሄደን አይፒ አድሬሱን ብንጠይቅ አሁን የሰጠን ሪዘርቭ አይፒ አድሬስ ለክሊያንት ማሽን እንዲሰጥ ነው ያዘዝነው። ስለዚህ እሱን ሰጥቷል ማለት ነው። መጨረሻ ላይ ደግሞ ክሊያንት ፒሲ ላይ ሆነን ዶሜናችን ጆይን እናደርጋለን ማለት ነው። ይሄን ለማድረግ ወደ ክሊያንት ፒሲያችን እንመጣለን። ዚስ ፒሲ እንገባለን። ራይት ክሊክ ፕሮፐርቲስ፣ ከዛ ቼንጅ ሴቲንግ፣ አጌን ቼንጅ ዘን ዶሜን የምትለዋን ራዲዮ በተን ቼክ እናደርግና ዶሜን ኔማችን እንጽፋለን። ዶሜን ኔማችን ሃይቴክ ዶት ኢዱ እሱን ጽፈን ኦኬ እንላለን ማለት ነው። አሁን ዩዘር ኔም ጠየቀን። በአድሚኑ በሰርቨሩ አድሚን ዩዘር አካውንት እንገባለን። እዚች ጋር ዩዘር ኔም የምትለዋ አድሚኒስትሬተር፣ የአድሚኒስትሬተርን ፓስወርድ እንጽፋለን። ከዛ ኦኬ። ዶሜኑን በትክክል ካገኘ ምንድነው የሚያደርገው? ኮምፒውተራችን ክላይንት ኮምፒውተራችን ሪስታርት ያደርጋል ማለት ነው። አሁን ሪስታርት እያደረገ ነው ማለት ነው። ሪስታርት አድርጎ ከጨረሰ ምንድነው የሚሆነው? ክሊያንት ፒሲያችን ሰርቨሩን በትክክል አግኝቶታል ማለት ነው። የዛሬን ክላስ እዚች ጋር እንጨርሳለን። እስካሁን ስለተከታተላችሁኝ እናመሰግናለን።